የቀረብከው ጓደኛ ያልከው ሁሉ የጥቅም ሰው ሆኖ ተቸገርክ። ወንድሜ አላወቅም እንጂ ሰው የሚንከባከብህ እኮ እንደ አበባ መዓዛህና ድምቀት እስኪጠወልግ ብቻ መሆኑን አትርሳ። ሰዎች ባወሩት ልክ አልታመን ብለውሃል። አንተ ማስተዋል ተሳነህ እንጂ የቀደመው አዳም እንኳን ሁሉ ተሰጥቶት ሳለ የተከለከላትን አንዷን ፍሬ ለመብላት ተገዶ ነበር። አየህ፣ በዚህ ዓለም ከራስህ ከፈጣሪና ከእናትህ ውጭ ማን በአንደበቱ እየሸነገለ ጉድጓድ እንደሚስብህ አታውቅምና ነቃበል። ሰዎች ፍቅራቸውን በቃላት እያሽሞነሞኑ ቅንጣት ችግር ማለፍ አቅቶት ተመልክተሃል? አው ሰዎች እኮ አንተን ሳይሆን ኪስህን፣ ማንነትህን ሳይሆን የራሳቸውን ጥቅም ማስከበር ላይ ማሰብ ከጀመሩ ቆዩ። ስለዛ ወንድሜ ሰዎች ለምን እንደሚጠጉህ ማሰብ አይከፋም። በተመሳሳይ ችግር ራስህን ስትወድቅ ከተመለከትከው በርታ። ስንቴ እንደወደቅክ ሳይሆን መጨነቅ ያለብህ አሁን ካለህበት ጥልቅ ጉድጓድ እንዴት ለመጨረሻ ጊዜ ጠንክረህ እንደምትቆምና አይበገሬ እንደምትሆን ተጨነቅ። ተራራ ላይ ለመውጣት እኮ ብዙ ትናንሽ ዳገቶችን ማለፍ ይኖርብሃል። ዛፎችን አይተህ ታውቃለህ? ከበቀሉበት ጊዜ ጀምሮ ዋጋቸው እየጨመረ ዛሬ አንድ ሰው ካስጠለሉ ከአንድ ዓመት በኋላ ብዙ ሰዎችን የሚያስጠልሉ ውብ ቆንጆ እየሆኑና አበባና ፍሬ እያፈሩ ይበልጥ ሰዎችን እየመገቡ ይሄዳሉ። አንተስ ከዓመት ዓመት ዋጋ ክብርህ፣ ማንነትህ፣ ለቃልህ ታማኝ መሆንህ፣ በእውቀት በመንፈሳዊነት በስብዕና ከፍ እያልክ ይሆን? ካልሆነ ሁሌም መሻለን ማደግን ምርጫህ አድርግ። ባልሆነ ነገር ላይ አትጨነቅ። አንዳንድ የምትጨነቅባቸው ነገሮች ወይ በጭራሽ ላይ ከሰቱ ይችላሉ። ከተከሰቱም ነገሩ ሲከሰት ማሰቡ ይበቃል። ሰው እኮ ምስኪን ፍጥር ከመሆኑ የተነሳ 4 ሚሊዮን ብር ሎተሪ ቢደርሰኝ ምንድነው የማደርገው ብሎ ይጨነቃል። ወዳጄ አንዳንድ ነገሮች ነገርየው ሲሆን ብቻ የሚታሰቡ ናቸውና ብዙ አትጨነቅ። ባለህ ነገር ደስተኛ መሆንን ልመድ። ካልሆነ የሌለህን አጉል ስትመኝ ያለህን እያጣ ሐዘንህ ከድጥ ወደ ማጡ ሆኖ ይበረታብሃል። ይቻለም ላለው አሽቃባጭ ጠንክሮ ለለፋ የምታግዝ ተስፋ ከቆረጥክ ደግሞ እንባ ሰፍራ ታቀብላለችና ዓለምን አትመናት። በያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበል። ቻው።